ደረጃ በጣም አመሰግናለሁ። እንዴት አመሸ? እንዴት ነው መሳይ? ሰላም ነው? እንዴት ነው? ሁሉ ሰላም ነው እኛ ጋር? የኔዘርላንድ እና የኦስትሪያ ጨዋታ እንደተጠናቀቀ ነው የተገናኘ ነው። ምናልባትም የ3 4 ደቂቃ ልዩነት ነው። ተሸነፋችሁ። እናንተ ያላችሁበት ሀገር ተሸንፏል። እኩል ብንወጣ አንደኛ ነው ነበር። አሁን ሶስተኛ ሆነናል። ዞሮ ግን ወደ ቀጣዩ ዙር ማለፋችን እርግጥ ነው። ምክንያቱም ትናንትና ሶስተኛ የወጡት ሁለት ነጥብ ነው ያላቸው። እኛ ምን ሆነናል? ጥሩ ሶስተኛ በመሆን እናልፋለን። ነጥቦች ስላለን ማለት ነው። ጥሩ ሶስተኛ ሆነን እናልፋለን። 3 ነጥብ ስላለን ማለት 4 ነጥብ ስላለን 4 ነጥብ አለን። አይ የኳስ ነገር እንደዚህ ነው። በጣም አስደናቂ ነው። እንግዲህ ኔዘርላንድ ቢያንስ በአቻ ትለያያለች ተብሎ ሲጠበቅ በሽንፈት 3-2 ለዛውም ሁለቱ ጎል የገባው በራሳቸው ተጫዋቾች የራሳቸው ጎል ላይ ነው ያገቡት። ድክማ በራስ ነው ነገሩ። ሁለተኛው እንኳን ይገባ ነበር፣ ግን ዞሮ ኦን ጎል ነው፣ በራሳቸው ነው። ከፍተው ነው የተጫወቱት። ጥሩ ነገር ነበር። ያገኙትንም አጋጣሚ አልተጠቀሙም። የሆነ ሆኖ ተጽናንተናል። ያው እንግዲህ ውጭ ሀገር ስትኖር ሁለተኛ ሀገር ነው ትደግፋለህ። ቢያንስ ሰሞኑን የኢትዮጵያን ብሔራዊ ቡድን ደግፋለሁ ብዬ ሚዲያ ላይ ተቀምጬ ነበረ። ጅቡቲ ጋር ተጫውተው ከጫት ላይ ተነስተው ጅቡቲዎች እኩል አወጧቸውና በሀገራችን ቡድን ተስፋ ስንቆርጥ በዋናው ቢያንስ በዚህ እንኳን እንትን እያልን እንጸዳለን። አልፎ ደግሞ ካለንበት ቢዚ የሆነ ሀገራዊ ሁኔታውን ታውቀዋለህ መሳይ ሲል አረፍ እያልን እንደዚህ ትንሽ አእምሯችንን ዘና ለማድረግ እንደዛ እንሞክራለን። እንግዲህ ደረጃ ጨዋታው የአውሮፓ ዋንጫ ያው ሞቅ ብሎ እየተካሄደ ይገኛል። እዚህም የኮፓ አሜሪካ የአሜሪካውያን የላቲን እና የሰሜኑ አሜሪካውያን በጋራ የሚያካሄዱት የኮፓ አሜሪካ እንደዚሁ አህጉራዊ ውድድር እየተካሄደ ይገኛል። ሁለት አይነት ውድድሮችን ነው እየተመለከትን ያለነው። ሁለቱም በደመቀ ሁኔታ እየተካሄደ ነው። በአንጻሩ በሀገራችን ደግሞ ያለው የፖለቲካ ጡዘት እንደዚሁ በከፍተኛ ሁኔታ ተጋግሎ ይገኛል። ዛሬ ባህር ዳር ላይ የተጠናቀቀው የሰላም ኮንፈረንስ ባለ 10 ነጥቦችን ያቋም መግለጫ በማውጣት ነው እየተጠናቀቀው። አስቂኝ ነገሮች አሉበት። ምናልባት ይሄ የሰላም ኮንፈረንስ ለምን አስፈለገ፣ ማን አዘጋጀው፣ ማን ተገኘ የሚለውን ነገር በደንብ ሊያሳይልን ከቻለ እንደው ይሄ ፎቶግራፍ የሆነ ነገር ይገልጻል ብለን እንጠብቃለን። ይሄ የስብሰባው ላይ እንግዲህ የተገኙ መንግስት አመራሮች ናቸው። እጅ ለእጅ ተይዘዋል። አንድ ሌላ አይነት ሰው አታይም። በሙሉ ብልጽግናዎች ናቸው ከላይ እስከታች። የክልል፣ የፌዴራል፣ የመከላከያ አመራሮች፣ የፌዴራል ፖሊስ ምክትል ኮሚሽነር፣ እነዚህ ሁሉ ነው የተገኙበት። እጅ ለእጅ ተይዘዋል። ምንድነው አሁን እዚህ ላይ ምንድነው የሰላም ኮንፈረንስ የሚያስብለው? ብልጽግና ለብልጽግና ተጨባብጦ ምንድነው የተገኘው ውጤት የሚለው ነገር እንደው አስገራሚ ሆኖ ይነሳል። ለማንኛውም ባለ 10 ነጥብ ያቋም መግለጫ ወጥቷል። ከ10 ያቋም መግለጫዎች እንግዲህ ሲጀምር መከላከያ ሰራዊትን ሰማይ ሰቅሎ ክብርና ምስጋና ይገባዋል ብሎ ይጀምራል መግለጫው። ይሄ መከላከያ ሰራዊት ነው እንግዲህ አማራ ክልልን ለ1 ዓመት ያህል ህዝቡን ሲያፍን ሲገድል ህፃን አዋቂ ሳይል በጣም በጭካኔ እውነት ለመናገር ምንድነው ኢትዮጵያዊ ላይ እንዲህ አይነት ጭካኔ ይፈጽማል በማይባል መልኩ መከላከያ ሰራዊቱ የአማራ ተወላጆችን ሲጨፈጭፍ ደከረመው። ይሄም መከላከያ ሰራዊት በማመስገን የሚጀምር የሰላም ኮንፈረንስ እውነት ለመናገር የሰላም ኮንፈረንስ አይደለም። ደረጃ እንዴት አገኘው? መሳይ እንግዲህ ቅድም ይሄን ነገር መረጃዎች ከትላንት ጀምሮ ሲወጡ ነበር። በባህር ዳር እየተደረገ ስላለው የሰላም ኮንፈረንስ በኮቴሽን አድርገው የሰላም ኮንፈረንስ የሚለውን ሰሞኑን የመከላከያ ጀነራሎች በአማራ ክልል በተለያዩ በ4 እና በ5 ቦታዎች ዋና ከተሞች በጣም ታጅበው በከፍተኛ ሁኔታ ከቀናት በፊት ሁላችን እንደምናስታውሰው ስብሰባ ሲያደርጉ ነበረ። እሱን ተከትሎ በአዲስ አበባ በሙዚየም በአድዋ ሙዚየም አዳራሽ ጀነራል አበባው የመሩት ስብሰባ ተደረገ። ጀነራል አበባውና የሲቪል አመራሮች መሩት የተባለ ስብሰባ ተደረገ። ነው ወይዘሮ አዳነች አቤቤ የጠሩት ማለት ነው። ያሁኑ ማጠቃለያ ነው ተባለ። ማጠቃለያ ነው። በማጠቃለያው በፊት ግን ምንድነው በእነዚህ ስብሰባዎች ላይ የተነሱት ሐሳቦች ምን ነበሩ የሚል ነገር ተነስቶ ነበርና ከጀነራል አበባው ጎን የነበሩት ጀነራል ሰለሞን ቦጋለ እሳቸው ናቸው ጨምቀው የስከዛሪዎቹን የህዝብ ብሶቶችን ማለት ነው በየመድረኮቹ ተነስተዋል የተባሉትን የህዝብ ብሶቶችን ያቅርቡ በሚል ሁኔታ ላይ አቀረቡ። ዛሬ ባህር ዳር ላይ ትናንት በተጀመረው ባህር ዳር ላይ እሱን አቀረቡ። የህዝቡ ብሶት ይሄን ይመስላል አሉ። እናረጋ ከበደም ተማጸኑ። እዚህ የሰበሰብናችሁ ችግራችንን ውስጥ ጉርጉራ በማውጣት የመፍትሄ አቅጣጫ እንድታሳዩን ነው አሉ። አገኘሁ ተሻገርም በተለይ እዚህ ያላችሁ ሽማግሌዎችና የሃይማኖት አባቶች ታሪካዊ ኃላፊነታችሁ መወጣት አለባችሁ እያሉ
ሲነዘንዟቸው ነበር የከረሙት። እንግዲህ መሳይ እንደምንሰማው በዚህ ስብሰባ ላይ በዚህ ጉባኤ ላይ የተቀመጡት ቅድም ተናግረዋል በኔ ላይ ምናልባት እንደው ትንሽ ለነሱ ቦታ እንስጣቸው ካላልን በስተቀር 100% ወይም 95% ብአዴኖች ናቸው። ምናልባትም 100% ሊሆን ይችላል። ትንሽ ከተነሱ ጥያቄ አኳያ የተወሰኑ እንደው አንዳንድ ሰዎች ድንገት በግላቸው ገብተው ያንን ጠንካራ ጥያቄ አቅርበው ከሆነ ለነሱ ክሬዲት ለመስጠት ንፉግ እንዳንሆን ከሚል አኳያ ነው እና 95%ዎቹ ፊት ለፊትም እንደተመለከትካቸው ብአዴኖች ናቸው፣ ብልጽግናዎች ናቸው። የዚህ ሁሉ ችግር ፈጣሪም እነዚህ አሁን እጅ ለእጅ ተጨባብጦ የምታያቸው የሲቪል አመራሮችና ወታደራዊ አመራሮች ናቸው። እዚህ ስብሰባ ላይ ጠንካራ ተቃውሞ ቀርቦባቸዋል። አንድ የአቋም መግለጫ ሲወጣ መሳይ አጠቃላይ በመድረኮቹ ላይ ምንድነው የተነሱት ዋና ዋና ጉዳዮች፣ ህዝቡ ያነሳቸው የትኞቹ ናቸው፣ ለየትኞቹ ነው መፍትሄ የምንሰጠው ተብሎ ተጨብቆ ነው። በሁሉም መድረኮች ላይ አማራ ክልል ሰሞኑን በነበሩት በአራቱም መድረኮች አዲስ አበባ በተደረገው አድዋ ሙዚየም፣ ዛሬ እና ትናንትና ባህር ዳር በተደረገው ላይ መከላከያ ሰራዊቱ ተወቅሷል። ከፍተኛ ወቀሳ ቀርቦበታል። መከላከያ ሰራዊቱ ቃል ኪዳን የገባለትን ምህላ በመተው አደራውን በመተው ህገ መንግስቱንና ሀገርን መጠበቅ ሲገባው የቡድንና የግለሰብ ስልጣን በማስጠበቅ በሚል መንደር በመንደር እየሄደ ዜጎችን እየገደለ ነው የሚል ተቃውሞ ቀርቧል በሁሉም መድረኮች ላይ። በሌሎችም በባለፈው በዛሬው መድረክ ላይ አበባው እንደውም ጀነራል አበባው ተወሳጩት በዚህ ይሄ በሆነበት ሁኔታ ላይ ህዝብ ይሄን ነገር ካደረገ መከላከያው ከስህተቱ ይማራል የሚል አቋም መግለጫ ላይ መንጸባረቅ ነበር። አንተ እንዳልከው መከላከያው በጣም ከተወቀሰ ከተዘለፈ እየዘረፉን ነው እየነጠቁን ነው ልጆቻችንን እየገደሉ ነው በተባለበት ሁኔታ ላይ መከላከያ አሞግሰው ነው የተነሱ። ይሄ ብቻ አይደለም፣ ፋኖን ዘራፊ ነው ትሉታላችሁ፣ በተግባር ግን የዘረፈን ማን እንደሆነ ተመልክተነዋል ነው የተባለው። ዛሬ ለምነው ካልሰጠናቸው በስተቀር እነሱ አይወስዱም። ማን ቤታችንን እያንኳኳ እንደዘረፈን፣ ማን ቤታችንን እያንኳኳ በራችን ላይ እንደ ረሸነን እናውቃለን ሲነሳ። ለዚህ ጀነራል አበባው ብላሉ እኔም ፋኖ ነኝ አሉ። እኔም ፋኖ ነኝ፣ ነገር ግን አሉ ወደ ፋኖ መጠጋጋት ጥሩ ነው። ሀገር ዘራፊው ፋኖ ሳልሆን እኔ ለሀገሬ ቆምኩ ፋኖ ነኝ አሉ። ይቼ ጀነራል አበባው መልስ በደንብ መታየት አለበት። ይሄ የሰላም እርቅና ኮንፈረንስ የተባለው ከእውነት ነው ወይ የሚለው ሁሉ ታመላክታለች። አሁንም ልክ የብልጽግና ካድሬዎች እንደሚሉት ይሄኛው ፋኖ ዘራፊ ነው። አዎ ፋኖ ጋር አይደለም ውጊያው በፋኖ ስም ከተደራጁ ዘራፊዎች ጋር ነው እያሉ ፕሮፓጋንዳ ሲሰሩ ከርመዋል። ጀነራል አበባው በዚህ ስብሰባ ላይ የተናገሩት አንድ ይሄ ነው። ሁለት ደምና አጥንት የተከፈለበትን የራያና ሌሎች የማንነት ጥያቄ ያለባቸውን ቦታ ላይ ዛሬም የቁማር መጫወቻ አስደረጋችሁት ለሚለው ጥያቄ ጀነራል አበባው የተናገሩት ነገር ለሰላም እንዳልቆሙ የሚያሳይ ነው። ራያን ያስወረረው ፋኖች እየመሩ ነው የህወሓት ታጣቂዎች። ራያና አላማጣን ግን ያስወረረው መከላከያ እንደሆነ እና አቶ አብዩ አበራ ያላማጣ አመራሮች አስተዳደሮች መንገድ መርተው ያስገቡት መከላከያዎች ናቸው የቲፒኤልኤፍ ወራሪዎችን ብለው ሲናገሩ ሰምተናቸው። ጀነራል አበባው ከየት ነው ያመጡት? ይሄን እስኪ ተመልከት። ፋኖ ህወሓትን እየመጣ አብተው ሲያስገባቸው ማለት ነው እዚህ ጋር። ይሄን ማለት አሁን በፋኖ ላይ የሚያሰሙት ክስ ምንድነው ልላችሁ ነው። ትክክለኛ እርቅና ሰላም ቢፈልጉ ኖሮ ከዚህ እነሱ ነበር። እሺ የጀነራል አበባውን እንተው፣ የግላቸውም ሐሳብ ነው ብለን እንተውና ከአቋም መግለጫው አኳያ መከላከያ እንትኑ አልተደረገም። ፋኖችን ጽንፈኛ ከማለት እስኪ አሁን እኔ እንትኖቹ እንደሚሉ ነው ካድሬዎቹ የምሰማው እህቶቻችንና ወንድሞቻችን የሚል ለውጥ ተመልክተናል። የአቋም መግለጫው ላይ ከእህቶቻችንና ከወንድሞቻችን ጋር ለመነጋገር ለመደራደር ዝግጁ ነን የሚል ቃል በዛ ላይ ተናግረዋል። ይሄን ተከትለው እነሱም እንደሚሉ አናውቅም። የታሰሩት ተመልከቱ፣ በጎ የሚመስሉ ቃላቶች አሉት። ከላይ የታሰሩ የአማራ ተወላጆችን በሙሉ እንደሚፈቱ ቅድም ያቋም መግለጫዎችን ስንመለከታቸው ያን እናደርጋለን ይላል። እንዲፈቱ ተጠይቋል በአቋም መግለጫው። ይሄ ጦርነት በጥጋብ በልክ በምን ሲባል ነበር እስከዛሬ ድረስ።
መንግስትን ለመገልበጥ እኛንን ገዢዎች እያሉ ነፍጠኞች ያነሱት ነውጥ ነው እየተባለ ነበር የሚደረግ። ዛሬ ግን የአማራ ህዝብ በመንበደሉ ነው በቂ ምክንያት እንዳለው ዕውቅና ተሰጥቷል። አሪፍ ነው። መከላከያዎች በጣም ባይኮነኑም የጸጥታ አስከባሪዎች ህጋዊ መልክ እንዲይዙ፣ ስርዓት እንዲይዙ፣ በአግባቡ እንዲያስተናግዱ የሚልም ነገር አለበት። ይሄን ስንመለከት ምን ለማድረግ ነው? መንግስት ለሰላም ቆርጧል ማለት ነው። ይሄ መንግስት እውነትም ሰላም ይፈልጋል ለማለት ነው ብሎ ይሄ ሌማውን ህዝብ ለማደናገር የወጣ ነገር። ምክንያቱም ይላል የነዚህን የአቋም መግለጫ ይዘረዝርና መሳይ ቀደም እንዳየው በመጨረሻ ላይ ምን ይላል? መፍትሄው በሀገራዊ ምክክር ኮሚሽኑ እነዚህ ጥያቄዎች ምላሽ የሚያገኙ ይሆናል ይላል። እምቢ አትበለው እምቢ እንዲልህ አድርገው ማለት ይሄ ነው። ውጣት በለው እንዲወጣ አድርገው ግፋው። አሁን ምንድነው የሚሉት? ከዚህ በላይ ምን ይፈልጋሉ? ይሄው መንግስት ይሄን አደረገላቸው እንዲል ነው የነሱ ቁማር። ግን የኢትዮጵያ ህዝብ አስቀድሞ ነቅቷል። ማን ነው እነዚህ ሁሉ ነገሮች የሚመለሱት በማን ነው አሉ? ተመልከቱ። በዜሮ ሲያባዙት 1000 ሲባዛ በዜሮ ውጤቱ ምንድነው? ዜሮ ነው። 100 ሲባዛ በዜሮ ዜሮ ነው። የደረደሯቸው ነገሮች ሁሉ ከልብ እንዳልሆነ የምትመለከቱት መጨረሻ ላይ በምንድነው ምስማሩን የመቱት? ጥያቄዎቹ በምክክር ኮሚሽኑ ምላሽ ያገኛሉ። ለራሷ ክርስትና አልተነሳች ልታቋቁም መጣች፣ በዛ የምክክር ኮሚሽን ማለት ነው። ስለዚህ ምንድን ማለት ፈልጌ ነው? አሁንም ያለውን ሁኔታ ኦኬ፣ አንዳንድ ተርሚኖሎጂ አንዳንድ ቃላትን ለመቀየር ምን እንትን ብለዋል። ሂደት ሊፈጅባቸው ይችላል እና አበባው ከተናገሩት ከሰማናቸው ነገሮች አቋይ የመጨረሻው ቋጠሮ ያቋም መግለጫው የፕሬስ ሪሊዙ ያቋም መግለጫ በምክክር ኮሚሽን ውሳኔ ያገኛል እስከሚል ድረስ አሁንም ውሃ ቢወቅጡትም ቦጭ ነው። ምንም አዲስ ነገር አላመጡ። አሳመሩት፣ አደረጉት፣ በቃላት አሽሞነሞኑት፣ መጨረሻ አፈረሱት ነው። ስለዚህ ጥንቃቄ አሁንም ያስፈልጋል። ከፍተኛ ጥንቃቄ ያስፈልጋል። ይሄ ነገር ከአቅማቸው በላይ እንደሆነ ተረድተውታል። አጣብቂኝ ውስጥ መግባታቸውን አውቀውታል። መተንፈሻ ፈልገው ያዘጋጁት መድረክ ለመሆኑ ምንም ጥያቄ የለው። ነገር ግን ይሄ ይሳካለው የሚለውን አብረን የምንመለከት ነው። ደረጃ እውነት ለመናገር ጊዜ ሰተንም ልንነጋገርበት የሚገባ አይደለም። ይሄ ቲያትር ነው። ያው ብልጽግና ለብልጽግና ተነጋገረ። እነሱ ችግር አምጪዎች፣ እነሱ መከራ አምጪዎች፣ እነሱ ማታ አምጪዎች፣ አሁን ደግሞ እነሱ መፍትሄ ፈላጊዎች ሆነው ሲመጡ ሁሉ ጊዜ ሞኝ የለም ከዚህ በኋላ መፍትሄው ከናንተ እጅ ስላልሆነ ከናንተ ምን ጠብቀውም ነገር የለም ብሎ ፋኖ ውሳኔ ወስኗል። ፋኖ ብቻ አይደለም የኢትዮጵያ ሕዝብ አሁን ሰዓት ከአብይ ስለ ኢትዮጵያ መፍትሄ ይገኛል ብሎ አይጠብቅም። አብይ በፊትም የችግሩ አካል ነው፣ አሁንም የችግሩ አካል ሆኖ ይቀጥላል። የባህር ዳሩ ኮንፈረንስ የስብሰባዎቹ ማጠቃለያ ነው አላረጋ ከበደ። ስብሰባዎቹ ማን ነበር ሲያደርግ የነበረው? ስብሰባዎቹን እኮ ጀነራሎቹ ነው ሲያደርጉ የነበሩት። የሲቪል አስተዳደሩን የአማራ ብልጽግና አብይ አህመድ በመስለኔ እንዲህ የሰየመውን አስተዳደር እኮ አላመነውም። ጀነራሎቹ ናቸው እንደ ወታደራዊ አገዛዝ አማራ ክልል ላይ ስብሰባውን ጠርተው አከናውነው ሪፖርቱን ለአረጋ ከበደ ወሰዱና ባህር ዳር ላይ የሰላም ኮንፈረንስ ጠሩ። የጠሯቸው ሰዎች ምን ያደርጉ? የሀገር ሽማግሌዎች፣ ታዋቂ ሰዎች ናቸው። ምንም ሊያደርጉ የሚችሉት አይደለም። ፋኖ ከዚህ በፊት አሳውቋል። ታቦት ተሸክመው የመጡ አባቶችን እኮ መልሷል ፋኖ። ከዚህ በኋላ የአማራ ህዝብ ጥያቄ በኃይል ይመለሳል። ሞክረናል፣ ጠይቀናል፣ የመጨረሻ ሰልፍ ብለን አሳውቀን አድርገናል። አሁንም ቢሆን በኃይል በክንዳችን ካልሆነ ይመለሳል ብለን አንጠብቅም ብለው አባቶችን እኮ መልሰዋል። ታቦት የመለሰ ፋኖ እኮ ነው። በሃይማኖቱ ቀልድ ማያቅ፣ በሃይማኖቱ የማይደራደር ፋኖ ታቦት እንኳን መጥቶ ጥያቄ